ሰንጋላ ነኝ እኔ እኮ ሞርጋላ ነኝ እኔ እኮ ጠቋር ጎሹ እኔ ሞሚና ሴቷ ነኝ እኔ ሻሽቱ ነኝ እቤት ላይ መለካለው እኔ የቅቤ ዕቃ ይመጣልኛል ምን ማይደረግልኝ ነገር አለ ረግጬ ነበር ያስኳት በጓደኞቿ በፍቅረኛዋ አስመስዬ ይሻት ነበር ወይኔ ያስበላች ያችን አክስቷን ቆይ ገላታለሁ እሷ ናት ለዚህ ያደረሰችኝ ይቺ መጽሐፍ ቅዱስ ማንበብ ትፈልጋለች አላስነብባትም ሞሚና አዎ ሻሽቱ አዎ እየኝ እስኪ አላምረም እየኝ እስኪ እኔ ሻሽቱ የሞሚና ታላቅ እህት እማለብሳት እማጎርሳት ሲያመልኩኝ የምመለክ ነኛ እኔ ቆንጆ ነኛ እስኪ እየኝ ምን መስላለሁ እሷ የኢየሱስ ልጅ ልትሆን አትችልም እስቲ ዛሬም ብቻ አስተኝ ሙሉ ቤተሰቡን ይዣለሁ በሱስም 10 ቤተሰብ ይዣለሁ አንዱን ገድያለሁ እኔን ብቻ እሷን ብቻ ተውልኝ እየን እስኪ እኔ እኮ የነዚህ ሁሎች አዛዥ ነን እስኪ ተወን እስኪ አታስጨንቀን ቆይ ለምንድን ነው ከእግዚአብሔር የተላክብን አንተ ለኛ እኮ ጦር ሆንክብን እሳት ሆንክብን እኮ ለምን አትሆንም ምንድን ነው የነዚህ ሁሉ አዛዥ አትልቀቁ ያልኩት አዳልሞቴ ከዛጅ ልጅ ላይ ሆኖ እንዴት ለምን እንደተነሳ አላውቅም እያዘዝኩት አላዳምጠኝ ያለ ዛሬ ምን ነው ሁሌ እንዳዘዝኩት በአንድ ትንፋሽ ተወርሮ ቃልን የሚያደርግ ግደል ስለው ይገላል ምታ ስለው ይመታል ስት ስለው ላመለከኝ ይሰጣል በቃ እኔ በቃ ምን ልበል በቃ እኔ መለካለሁ ትልቅ መጋረጃ አለኝ ዙፋን አለኝ ቀዳሚ ነበረች ጀበና ይሽ ነበር ማስከድማት ባትፈልገው ማብሪያታለሁ እኔ እኮ የእግዚአብሔር ልጅ ነኝ ትላለች እኔ የሚካኤል ልጅ ነኝ ትላለች እኔ የቅዱስ ገብርኤል ልጅ ነኝ ትላለች እኔ ያና ልቃወማትም በኢየሱስ ስም ብላ ስትጣራ ግን ያመኛል አዎ ያመኛል የገብርኤል ልጅ ነኝ ስትል ሰላም ምንም አይመስለኝም ቤተክርስቲያን እጄ እንደፈለገኝ ፈንጭቼ ውስጥ መዘምራን ከሚዘምሩበት ገብቼ አላዘምርም ብዬ እንደፈለገኝ ይሁኜ ተዝናንቼ እመጣለሁ እዚህ ግን አስጨነቀችኝ አጣበበችኝ እንደዚህ ብዬ መሄጃ አጣው እኮ የዚች እናት ከባሏ ተፋታ ቡዳ ጋንንት ያለበት ውስጡን ጭምቅ አድርጎ የያዘው እናቷን ውስጧን እስርስር አድርጌ ይዤ ልጅቱ መጽሐፍ ቅዱስ ስታነብ እናቷ ላይ እኔ ተነስቼ ልጅቱን እደበድባታለሁ ስደበድባት ልጅቱ ምንም አትለኝም መጽሐፍ ቅዱሷን ባለች ግን እኔ አምሮዋን ረግጬ ይዤዋለሁ ልቀቃት አሁን ትንሽ ጊዜ ስጠኝ ሳታቃጥል ትንሽ ጊዜ እየተቃጠልክሽ ጠብቀኝ ኧረ እኔ መቃጠል አልፈልግም ተቃጠል ተው ወደ ሌላ ሂጃል ተው ሄድኩ እሺ በቃ ለቃለሁ በኋላ ቶሎ አልመጣም ለቃለሁ በኃይል ለመጨረሻ ጊዜ ጮኸ ውደቅ Yes!